ውድ ተመልካቾች በያላችሁበት ሆናችሁ ይህ የበዓል ፕሮግራምን እየተከታተላችሁ ትገኛላችሁ። በዓሉ ያማረና የደመቀ እንዲሆን እየተመኘን ከዚህ በመቀጠል የወላይታ ዲቻ ስፖርት ክለብ የተከላካይ መስመር ተጫዋች ከሆነው ከሙባሪክ ሹክሪ ጋር ቆይታ አድርገናል። ይህንን ቆይታ ተከታትለን እንመለስ። በያላችሁበት መልካም በዓል ይሁንላችሁ። ጥሩ ጊዜ አሳልፌያለሁ ከወላይታ ዲቻ ጋር። ቡድኑን ወደ ፕሪሚየር ሊግ ሲያድግም አብሬ ነበርኩ እና ያን ዋንጫ በልቻለሁ። ሁለቴ የአባይ ግድብን አሳክቻለሁ። አሁን በዘንድሮ ዓመት ደግሞ የጥሎ ማለፍ ዋንጫን በልቼ ኮንፌዴሬሽን ካፕ ተሳታፊ ነን እና ከዲቻ ጋር ወደፊትም ጥሩ ነገር ማሳለፍ ነው ፈልገው። ጥሩ ነው ዲቻ። አሁን የሚቀረኝ ኢትዮጵያ ውስጥ የፕሪሚየር ሊግ ዋንጫ ማብላት ፈልጋለሁ። ከኢትዮጵያ ውጭ ደግሞ በኮንፌዴሬሽን ካፕ ጥሩ ጊዜ ማሳለፍ ፈልጋለሁ። ጥሩ ደረጃ ይዘን እንጨርስ እና ታሪክ መስራት ፈልጋለሁ። አስደሳች ገጠመኝ ምለው ወደ ፕሪሚየር ሊግ ስናድግ የነበረው ሰዓት ላይ በጣም ነው ደስ ያለኝ እና ያን ደስታ መቼም ማገኘው ሁሉ አይመስለኝም። በጣም ነው ደስ ያለኝ ወደ ፕሪሚየር ሊግ ቲሙ ሲያድግ ማለት ነው። በጣም አሳዛኝ የምለው ዘንድሮ ዓመት ላይ ጅማ ሄደን ባለቀ ሰዓት ገብቶብን የተሸነፍነው ጨዋታ ነው። ያ ጨዋታ በጣም በህይወቴ ማረሳው ጨዋታ ነው። እኔ ዲቻን በጣም መግለጽ ሁሉ ምን ብዬ እንደምገልጽ ራሱ ቃላት ያጥረኛል። ዲቻ ለኔ እንደ ቤተሰብ ነው። በቃ እንደ እናት እንደ አባት ሆኖ ነው ዲቻ ተንከባክቦ ስጎዳም ስታመምም ሁሉ ነገር ችሎ በዚህ ደረጃ ያበቃኝ ዲቻ ነው። ብዙም ጊዜ ከቤተሰብ ጋር ነው ማሳልፈው። አንዳንዴ ያው ያጋጣሚ ነገር ይሆንና ጨዋታ ይኖራል እና ከልጆች ጋር አንድ ላይ እዛ ሙስሊም ልጆችም አሉ ከነሱ ጋር አብረን እናሳልፋለን። ብዙም ጊዜ ከቤተሰብ ጋር ነው የምናሳልፈው በዓሉን። አልፎ ያጋጠማል ኳስም እንወጣለን። አንዳንዴ ስንወጣ ያው ከልጆች ጋር እዛ እናከብራለን አንድ ላይ። በዓልን ከቤተሰብ ከተሳልፍ ዝያራ ያው ከሰላት መልስ ዝያራ ወጣለሁ። ጓደኞቼን ቤተሰብም አለ ያው ዘመድም ጠይቀን እንመጣለን ያው ከቤተሰብ ጋር አንድ ላይ እና ብዙ ጊዜ ግን ያው ከሰዓት በኋላ ከቤት አልወጣም። ቤት ውስጥ ነው ማሳለፈው በዓልን። ትምህርት እየተማርኩ ነው ሶዶ ዩኒቨርሲቲ። አሁን ሁለተኛ ዓመት ተማሪ ነኝ እና ስፖርት ሳይንስ እያጠናው ነው። ትምህርትና ኳስ ይከብዳል። እንደዛም ሆኖ እያስኬድኩት ነው። አሁን አንድ ዓመት ነው የቀረኝ። ያቺን ጨርሼ በዘንድሮ ዓመት ያው መረቃለሁ ብዬ አስባለሁ። እኔ ኳስ ተጫዋች ባልሆን ነጋዴ መሆን ነው ይመስለኝ። አባቴም ያው ነጋዴ ነው፣ ቤተሰቦቼም ሁሉም ዘመዶቼም ሁሉም ነጋዴ ናቸው። እኔም ነጋዴ ነው መሆን ይመስለኝ። ከኳስ ተጫዋችነት ከኳስ ውጭ የሚያዝናናኝ ባስኬት ደስ ይለኛል። በትርፍ ጊዜ ባስኬት ተጫወታለሁ። ባስኬት
ቁመቴም ያው ረጅም ስለሆነ ባስኬት እጫወታለሁ። ለመላው የእስልምና እምነት ተከታዮች እንኳን ለ1438ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያለ ምንተስኖት ሌንጫ የማስታወቂያ ስራ ድርጅት ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በጋራ በመሆን የሚያቀርቡላችሁ የአረፋ በዓል ልዩ መስተንግዶ አረፋን ዛሬ የምናከብረው በውቢቷ ወራቤ ከተማ ይሆናል። አረፋ በወራቤ እንዴት ይከበራል የሚሉ ነገሮችን ዞር ዞር እያለን እንቃኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም በዓል። በጥራታቸው ተወዳዳሪ ያልተገኘላቸው የባለሙያውን እጅ ጽሕፈት ቤት